ወዳጇ ተዋናይ መስከረም አበራ የታገቢኛለሽ ጥያቄ ቀርቦላታል። እሷም አዎ አገባሃለሁ በማለት የተንበረከከውን እጮኛዋን ጥያቄ ተቀብላ ውብ ጣቶቿን አቀብለዋለች። የበሉትን ምግብ ሳይቀር በሚፖስቱበት ዘመን መስከረም አበራ የሕይወቷ አንዱ አካል የሆነውን የደስታ ቀኗን እንኳን መለጠፍም ሆነ ደስታዋን ማካፈል አልፈለገችም። ለምንስ ጉዳዩ እንዲራገብ አልፈለገችም? የአርቲስቷ እጮኛስ ማን ነው የሚለውን ይዘን መጥተናል። በሌላ በኩልም ሜላት ነብዩ በወዳጅ ዘመዶቿ ሰርፕራይዝ ተደርጋለች። እሱንም ይዘን መጥተናል። አብራችሁን ቆዩ። በቲያትር፣ በፊልም፣ በቴሌቪዥን ተከታታይ ድራማ የምናውቃት መስከረም አበራ በያዝነው ሳምንት ሚያዝያ 2 ቀን ላይ ካሳንቺስ አካባቢ በሚገኝ አንድ የመዝናኛ ክበብ ውስጥ ከ20 የማይበልጡ ወዳጅ ዘመዶቿ በተሰበሰቡበት የራት ግብዣ ስነ ስርዓት ላይ ነው በፍቅረኛዋ የታገቢኛለሽ ጥያቄ የቀረበላት። መስከረም የቀረበላትን የታገቢኛለሽ ጥያቄ በእንባ ታጅባ እንደተቀበለችው በታማኝ ምንጮች አረጋግጠናል። ነገር ግን መስኪ ይህንን የመሰለ ታላቅ የደስታ ቀኗን በሶሻል ሚዲያ ተሰራጭተው መላ አድናቂዎቿ እንዲያዩት አልፈለገችም። ይልቅስ ድብቅብቅ ሽፍንፍን ብሎ እንዲያልፍ መርጣለች። መስኪ እዩኝ እዩኝ ማለት ደብቁኝ ያመጣል የሚለውን ብሂል በመከተል ይመስላል ነገሮችን ደባብቃ ማለፍ የፈለገችው። ሌላው ቀርቶ የእሷ የቅርብ ሰዎች ሳይቀር ምንም አይነት ቀረጻን እንዳያካሄዱ የከለከለች ሲሆን በዛ የመዝናኛ ስፍራ ውስጥ ያሉ ሰዎች እንዳይመለከቷትና ጉዳዩ ወደ አደባባይ እንዳይወጣም በማሰብ ቪአይፒ ክላስ ውስጥ ፕሮግራሙ እንደተካሄደ ሰምተናል። የዳይፐር አምባሳደር በመሆን ዳይፐርን ስታስተዋውቅ ልጅ ሳይኖራት እንዴት ዳይፐርን ታስተዋውቃለች እየተባለች ትተች ነበረ። በቀረበችባቸው ቃለ መጠየቅ ሁሉ አግቢ እንጂ የተባለ መጠየቅ ከመስኪ ጋር የሚያያዝ የምንጊዜም ጥያቄ ነበር። በወቅቱ የእሷ መልስ የነበረውም ፈጣሪ በፈቀደ ጊዜ ሁሉም ነገር ይሆናል ነበር። እንዳለችውም ፈጣሪ ፈቅዶ የብዙሃኖችም አሰልች ጥያቄ እልባት ያገኘ ይመስላል። መስኪ ከትወና ስራዋ ውጪ ብዙ የግል ሕይወቷን ወደ አደባባይ አምጥታ ማስጣትን አትመርጥም። በመሆኑም ከአሁን በፊት በነበራት ሕይወት ላይም ምንም አይነት ነገሮችን አታጋራም ነበር። ለእኛ በደረሰን መረጃ ግን ከአሁኑ እጮኛዋ ቀደም ብላ ለ2 ዓመት እንዲሁ በዚሁ በኪነ ጥበብ ሙያ ውስጥ ያለ ግለሰብ ጋር ለ2 ዓመት በፍቅር መቆየት ሲችሉ በነበራት ጊዜም ደስተኛ እንደነበረች ይናገራል። ይሄ ለ2 ዓመት የቆየ የፍቅር ግንኙነት አድጎ ለጋብቻ መብቃት ግን ስላልቻለ ከ2 ዓመት ቆይታ በኋላ ለመለያየት በቅተዋል። መስኪ ከዚህ ግንኙነት መቆም በኋላ ውስጧ ተረብሾ የቆየ ቢሆንም አሁን ላይ ከዛ ስሜት በማገገም ነሆ ወደ ትዳር መንደርደሪያ የሆነው የጋብቻ ጥያቄ ለመቀበል በቅታለች። መስከረም አበራ ትውልዷ በመዲናችን አዲስ አበባ ልዩ ስፍራው ልደታ እየተባለ በሚጠራው ስፍራ ሲሆን ትወናን ሀብላ የጀመረችው በተክለ ሃይማኖት ሰንበት ትምህርት ቤት ውስጥ መንፈሳዊ ድራማን በመስራት ነበር። ከልጅነቷ ጀምሮ የምታያቸውን ፊልሞች ለጓደኞቿ እየተረከች ስታሳያቸው እጃቸውን ባፋቸው ይጭኑም ነበር። ታዲያ መስከረም አበራ ያላትን የትወና ጥማት ለመወጣት ብሔራዊ ቲያትር በየዓመቱ ክረምት ላይ በሚያዘጋጀው የቲያትር ስልጠና ላይ ትመዘገባለች። በወቅቱ ያስተምሯት ከነበሩ አንጋፋ ባለሙያዎች ተዋናይ፣ ገጣሚ፣ ደራሲ፣ ዳይሬክተር የሆነው የትነት እንየው የትወና ብቃቷን በተመለከተበት ጊዜ የእሱ ቲያትር ላይ እንድትሳተፍ እድሉን ይሰጣታል። በሩን ማግኘት እንጂ በተሰጣት እድል ሰተት ብላ መግባትን የምትችለው መስኪ ገና በመጀመሪያ ቲያትሯ ሀገሬውን በሙሉ ምን አይነት ተፈጥሮ ተሰጣት በማለት ቆሞ እንዲያጨበጭብ አድርጋለች። መስኪ ለምትሰራቸው ስራዎች ጥናትም ታደርጋለች። ለዚህ እንደ ምሳሌ የሚቆጠረው የቃቂ ወርዶት ቲያትርን ለመጫወት በተመረጠችበት ጊዜ ጉራጌ በመሄድ ባህላቸውንና አኗኗራቸውን አጥንታ በመምጣት ቃቄን በማድነቅ ጭምር ድንቅ ብቃቷን አሳይታለች። መስኪ በቴሌቪዥን መስኮት የታየችው በሲትኮም ሲሆን በምን ልታዘዝና በቤቶች ብቅ ብላለች። በቲያትር ለማየት እድሉን ያላገኙ ሰዎች ገና በቴሌቪዥን ሲያዋት ይቺ ድንቅ ተዋናያት ናት እያሉ ከዛን ቀን ጀምሮ በርካታ ፊልሞችን ለመስራት በቅታለች። በቅርብ ጊዜ ደግሞ እንደ አዲስ በሰዎች አእምሮ ውስጥ ገብታ እንድትቀር ያደረጋት በስንቱ ሲሆን ሂሩትን በመወከል አስገራሚ ጥምረትን ከአለማየሁ ታደሰ ጋር እያሳየችን ትገኛለች። የዓመቱ ምርጥ ተዋናይ፣ የዓመቱ ምርጥ ረዳት ተዋናይ፣ የዓመቱ ተስፋ የተጣለበት ፕሮዲውሰር፣ የዓመቱ ምርጥ ተከታታይ ድራማ ተዋናይ በመባል አንድ አይደለም ደጋግማ ጉማን፣ ለዛን፣ የኢትዮጵያ ፊልም ፌስቲቫል፣ ኢንተርናሽናል ፊልም ፌስቲቫልና ሌሎች አዋርዶችንም ጠራርጋ በልታለች። ከትወናው ባሻገር ብዙ ዘፋኞችን የሚያስንቅ ድንቅ ድምጽም አላት። አርያዬ ናት፣ የምወዳት የማከብራት፣ እንደሷ መሆን የምመኝላት ሙሉ ዓለም ታደሰን ነው በማለት ደጋግማ ትናገራለች።
ታዲያ ሙሉዓለም ታደሰም የዚችን ድንቅ ተዋናይ አቅም በተመለከተችበት ጊዜ አንቺ የዚህ ዘመን ፈርጥ ነሽ በማለት ሙሉዓለም መስኪን የራት ግብዣ በሸራተን አዲስ አድርጋላታለች። መስኪ ከሰራቻቸው ሁሉ ለበስንቱ እንደምታደላ ስትናገር የበስንቱን አይነት ባል እንዲኖራት እንደምትፈልግ እንደምትመኝ ተናግራለች። ነገር ግን እንደ በስንቱ አይነት ባይሆንም የምትወደውን የሚወዳትን የፍቅር ምርጫዋን ግን አግኝታለች። ይህ ሰው እንደሷ በኪነ ጥበብ ውስጥ ያለ ሳይሆን በንግድ ዓለም ያለ እንደሆነ ጭምጭምታዎች እየተሰሙ ይገኛል። ሚያዝያ 2 ቀን ከምሽቱ 1 ሰዓት ጀምሮ ውስን የቅርብ ሰዎቿና የሙያ አጋሮቿ ብቻ በተገኙበት ታገቢኛለሽ ወይ የሚለውን ጥያቄ ተቀብላለች። ወትሮም ብዙ ጉዳዮቿን ወደ አደባባይ እንዲወጡ የማትፈልገው መስከረም አበራ ይሄኛውንም ቢሆን እንዲወጣ አልፈለገችም። የጋብቻ ቀናቸው ገና የተወሰነ ባይሆንም በወሰኑና አስፈላጊ በሆነበት ጊዜ ይፋ ታደርጋለች የሚል ተስፋ አለን። ሌላኛዋ ተዋናይት የሆነችው ሜላት ነብዩ በዚሁ በያዝነው ሳምንት ልደቷን አክብራለች። በሥራ ባልደረቦቿ ሳይሆን በሌሎች ቅርብ ሰዎቿ አማካኝነትም ሰርፕራይዝ የተደረገች ሲሆን ብዙሃኖች በተንቆጠቆጠ ዲኮርና ተነስቶ በማያልቅ ቡፌ ልደታቸውን ሲያከብሩ እሷ ግን ይህንን ሳትመርጥ ከጓደኞቿ ጋር ብቻ እራትን በመብላት ማሳለፏን የመረጠች ሲሆን የሙያ አጋሮቿ የሆኑት የኪነ ጥበብ ሰዎች ደግሞ በሶሻል ሚዲያ እንኳን ተወለድሽ እያሉ ደስታቸውን እየገለጹ ይገኛሉ። ሜላትን እንኳን ተወለድሽ መልካም ልደት ስንል መስኪን መልካም ጋብቻ እንዲሆንላትም ፈጣሪ ቤቷን በበጎ እንዲጎበኝላት እየተመኘን እንኳን ደስ አለሽ ብለናል። ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ።